ሰላም የተከበራችሁ ውድ ቻናላችን ተከታዮች፣ ይህ ከሀገር ውስጥ እስከ ዓለም አቀፍ ድረስ ያሉ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ነው። በዛሬ መረጃ ሰዓታችን እንደ አውሮፓውያን አቆጣጠር በ2004 ከፖርቹጋል ወደ ቼልሲ ሲመጡ በጋዜጣዊ መግለጫቸው ላይ I think I am a special one በማለታቸው የተነሳ the special one የሚል ቅጽል ስም ስለተሰጣቸው ጆዜ ሞሪኒሆ አዳዲስ መረጃዎችን ነግራችኋለን። አብራችሁን ቆዩ። በዓለም እግር ኳስ ታሪክ ውስጥ በጣም ስኬታማ ተጽዕኖ ፈጣሪና አወዛጋቢ ከሆኑ አሰልጣኞች አንዱ ናቸው። ስፔሻል ዋን በሚል ቅጽል ስማቸው ይታወቃሉ። ጃንዋሪ 26 1963 በሴቱባል ፖርቹጋል የተወለዱት ስፔሻል ዋን አባታቸው ፕሮፌሽናል ግብ ጠባቂ የነበሩ ቢሆንም እንደ ተጫዋች ስኬታማ ባለመሆናቸው ገና በለጋ ዕድሜያቸው ወደ አሰልጣኝነትና ስፖርት ሳይንስ ትኩረታቸውን አዙረዋል። ጥንካሬ ያለው የተከላካይ ምስረታ፣ ፈጣን መልሶ ማጥቃትና የተጫዋቾች ስነ ልቦናዊ ዝግጅት ላይ የሚያተኩሩት ጆዜ ሞሪኒሆ በፖርቶ ቤት ከ2002 እስከ 2004 ዓለም አቀፍ ዕውቅና ያገኙበት ቦታ ነው። በ2003 የዩኤፋ ካፕ፣ በ2004 ደግሞ ያልተጠበቀውን የቻምፒዮንስ ሊግ ዋንጫ በማንሳት ዓለምን አስደምመዋል። ወደ እንግሊዝ በመምጣትም ቼልሲን ከ50 ዓመታት በኋላ የመጀመሪያውን የፕሪሚየር ሊግ ዋንጫ እንዲያነሳም አስችለውታል። በሁለት ምዕራፎች 3 የፕሪሚየር ሊግ፣ 1 ኤፍኤ ካፕ እና 3 የሊግ ካፕ ዋንጫዎችን አሸንፈዋል። ከኢንተር ሚላን ጋር የጣሊያን ሴሪኤ፣ ኮፓ ኢጣሊያና ቻምፒዮንስ ሊግን በአንድ የውድድር ዘመን በማንሳት ታሪካዊውን ትሪፕል ስኬትም አስመዝግበዋል። የባርሴሎናን የበላይነት በመስበር በ2012 የላሊጋ ዋንጫን በ100 ነጥብና በ121 ጎሎች የሪከርድ ባለቤት በመሆን ያሸነፉት ጆዜ በማንቸስተር ዩናይትድ ዩሮፓ ሊግና የኢኤፍኤል ካፕ ዋንጫዎችን አሸንፈዋል። ከቶተናም በኋላ ወደ ሮማ በማቅናት በ2022 የመጀመሪያውን የዩኤፋ ኮንፈረንስ ሊግ ዋንጫ ማሳካት የቻሉት ጆዜ ሞሪኒሆ በጋዜጣዊ መግለጫዎቻቸው ላይ በሚሰጡት ስለታምና ደፋር አስተያየቶች እንዲሁም የተቃራኒ ቡድን አሰልጣኞችን በመገዳደር ይታወቃሉ። ጆዜ ሞሪኒሆ ኢንተር ሚላንን የቻምፒዮንስ ሊግ አሸናፊ ካደረጉ በኋላ በ2010 ክረምት በፕሬዝዳንት ፍሎረንቲኖ ፔሬዝ ጥሪ ወደ ሳንቲያጎ በርናባው አመሩ። ዋና ዓላማቸውም የባርሴሎናን የበላይነት መስበርና ሪያል ማድሪድን ወደ ቀድሞ የካታሎኑና የአውሮፓ ንጉስነቱ መመለስ ነበር። የኮፓ ዴል ሬይ ዋንጫን በመጀመሪያ የውድድር ዘመናቸው ባርሴሎናን በፍጻሜው ጨዋታ በክርስቲያኖ ሮናልዶ ብቸኛ ጎል 1-0 በማሸነፍ ከብዙ ዓመታት በኋላ ለመጀመሪያ ጊዜ ዋንጫውን አበሰሩ። ሪያል ማድሪድ በታሪኩ ድንቅ የሚባለውን የማጥቃት እግር ኳስ ያሳየበት ወቅት ነበር። በ100 ነጥብና በ121 ጎሎች የላሊጋውን ሪከርድ በመስበር ፔፕ ጋርዲዮላ የሚመራውን ጠንካራውን ባርሴሎና በልጠው ዋንጫውን ያነሱት። የሱፐር ኮፓ ዋንጫን በ2012 ባርሴሎናን በሁለት ጨዋታ ድምር ውጤት በመርታት ተጨማሪ ዋንጫ ስብስባቸው ላይ አከሉ። የጨዋታ ስልትና የላቀ የማጥቃት ብቃት ሞሪኒሆ ማድሪድ ውስጥ በተለይ በተከላካይ መስመር ላይ ያተኩራሉ ተብለው ቢታሰቡም ቡድናቸው ግን ፈጣንና ገዳይ የመልሶ ማጥቃት ስልትን ይጠቀም ነበር። ሜሱት ኦዚል፣ አንሄል ዲማሪያ እና ክርስቲያኖ ሮናልዶን ያስተባበረው የማጥቃት መስመር በወቅቱ በአውሮፓ እጅግ ፈጣኑና አስፈሪው ስብስብ ነበር። ከባርሴሎና ጋር የነበሩ ጨዋታዎች እጅግ የከረሩና በውዝግብ የተሞሉ ነበሩ። ይኸው ግጭት በስፔን ብሔራዊ ቡድን ተጫዋቾች መካከል ሳይቀር መከፋፈልን ሲፈጥር ተስተውሏል። ጆዜ ሞሪኒሆ ከቡድኑ አምበልና ተወዳጁ ግብ ጠባቂ ኢከር ካሲያስ እንዲሁም ከተከላካዩ ሰርጂዮ ራሞስ ጋር የነበራቸው አለመግባባት የቡድኑን አንድነት አወከው። ማድሪድን ለ3 ተከታታይ ዓመታት እስከ ግማሽ ፍጻሜ ማድረስ ቢችሉም በባርሴሎና፣ ባየር ሙኒክና ቦሩሲያ ዶርትመንድ ተሸንፈው ወደ ፍጻሜ ማለፍ ሳይችሉ ቀርተዋል። የ2012-13 የውድድር ዘመን በዋንጫ አልባነትና በከፍተኛ አለመግባባት በመጠናቀቁ በሁለቱም ወገን ስምምነት አሰልጣኙ ክለቡን ለቀቁ። ሞሪኒሆ በማድሪድ የነበራቸው ቆይታ ምንም እንኳን በውዝግብ የተሞላ ቢሆንም የባርሴሎናን የበላይነት በማክሰምና ማድሪድ በአውሮፓ ቻምፒዮንስ ሊግ ዳግም ተፎካካሪ እንዲሆን ጠንካራ መሠረት ጥለው ያለፉት ጆዜ ዳግም በነጩ ማሊያ ተከስተዋል። ጆዜ ሞሪኒሆ በነጭ ጸጉራቸውና በሪያል ማድሪድ ነጭ ማሊያ እንደገና ከ16 ዓመታት በኋላ በድጋሚ የሪያል ማድሪድ ዋና አሰልጣኝ ሆነው ተሾመዋል።
እስከ ሰኔ 30 2029 የሚያቆያቸውን የ3 ዓመት ውልም ፈርመዋል። ሞሪኒዮ ለመጀመሪያ ጊዜ ማድሪድን ሲያሰለጥኑ ከነበራቸው ገጽታ በተለየ አሁን በ63 ዓመታቸው በበሰለና ሙሉ በሙሉ በሸበተ ነጭ ጸጉራቸው በበርናባው መከሰታቸው በዓለም አቀፍ ስፖርት ሚዲያዎች ዘንድ ትልቅ ትኩረትን አግኝቷል። የደጋፊዎችና ጋዜጠኞች ዋና ትኩረት የነበረው የነጭ ጸጉራቸውና የክለቡ ነጭ ማሊያ ውህደት ሲሆን ይህም የአሰልጣኙን ብስለትና የስኬት ፍላጎት የሚያሳይ ተደርጎ ተወስዷል። ሞሪኒዮ የ2026-27 የውድድር ዘመንን ነሐሴ 22 ቀን 2026 ከኤስፓኞል ጋር በሚያደርጉት ጨዋታ የመጀመሪያ ስራቸውን ይጀምራሉ። የሞሪኒዮ ዋነኛ ተልእኮ የባርሴሎናን የበላይነት መስበርና ሪያል ማድሪድን ወደ አውሮፓ ንጉስነት መመለስ እንደሆነ ቢገለጽም ከማንቸስተር ሲቲ ወደ ባርሴሎና የተቀላቀለው ሮድሪ ሪያል ማድሪድ ለተመለሱ ጆዜ ሞሪኒዮ ትልቅ የሜዳ ላይ እንቅፋትና ተፎካካሪ እንደሚሆን ይታመናል። በሌላ መረጃ በአርሰናል የተጫዋቾች ማሊያ ላይ ለብዙ ዓመታት ቪዚት ሩዋንዳ የሚለው የሩዋንዳ መንግስት አገሪቱን የቱሪዝም የኢንቨስትመንትና የንግድ ማዕከል ለማድረግ ያዘጋጀው ብሔራዊ የቱሪዝም ማስተዋወቂያ ብራንድ ቪዚት ሩዋንዳ ከአርሰናል ማሊያ ላይ ተነሳ በሚል በተለያዩ መገናኛ ብዙሃን ቢዘገብም ቪዚት ሩዋንዳ የሚለው ጽሑፍ የአርሰናል ይፋዊ የማሊያ እጅጌ ስፖንሰር በመሆን አሁንም በማሊያው ላይ ይገኛል። ከሰሞኑ የአርሰናል ተጫዋቾች በፕሪሚየር ሊጉ የማሊያ እጅጌ ላይ ለዘረኝነት ቦታ የለም ኖ ሩም ፎር ሬሲዝም የሚል አርማን ማስተዋወቃቸውን ተከትሎ የሚነሱ አንዳንድ ወሬዎች ቪዚት ሩዋንዳን ተክቶ ነው ይህ ጽሑፍ የገባው የሚለው ስህተት እንደሆነም አትሌቲክ ዘግቧል። ለዘረኝነት ቦታ የለም ኖ ሩም ፎር ሬሲዝም አንደምታ በስፖርቱ ውስጥ ያለውን ዘረኝነት ለመዋጋትና እኩልነትን ለማስፈን የሚደረገውን ጥረት ለማሳየት እንደሆነ ዘገባው አመላክቷል።